ጄሪ ሙስጠፋ ባገኘሁት አጋጣሚ እሷን ለማግኘት እየጣርኩ ነበር። በስተመጨረሻም ተሳክቷል። አይ ይሁን፣ መልካም ጊዜ ተመኘሁላችሁ። እናመሰግናለን ናቲ። ሙስጠፋ ችኛዋ እንደዛችኛው አይደለችም። በጣም ተጠራጣሪና ተንኮለኛ ሴት ናት። ምንም ያህል ብትሆን እኛን የምትቀርመን መስሎ አይሰማኝ። ታው እንደዛ አትበል። ውሻ በሰፈሩ አንበሳ ነው። አሁን እዚህ ቤት ላይ በላይ እሷ ነች። ስለዚህ አሁን ነገሮችን ሁሉ ለማወቅ እየጓጓች ነው። እኔ ራሴ የቤቱ ሙሉ ሰው ለመታወቅ ምን ያህል እንደጓጉ። አሁንም የሷ መጫወቻ መሆን ከፈለግሽ መብትሽ ነው። ደግሞ ለአምነኔ ከሷ ይልቅ እኔ እንደምቀርብ አትርሽ። እሱማው ግን ሜርሲ ከጀርባ እንደዚህ የምታደርግ አልመሰለኝም ነበር። ምን ጊዜም እኮ የሚገመት ሰው ጠላት ሆኖ አያውቅም። ስለዚህ አይግረምሽ። በትልቁ ቤት የተፈጠረው ሙስጠፋ ወደዛ ቤት እግሩ ካመራ በኋላ ጄሪ ምን አስደነገጣት? ሲፈንስ ደግሞ በዚህ ጉዳይ እንዴት አላወቀችም? ሙስጠፋና ጄሪ ያላቸው ግንኙነት ምን ይመስላል የሚለውን በዛሬው ቪዲዮ ማስቃኛችሁ ይሆናል። ወይዘሮ ሞርዚና ለራሷ ሳታቅ ለሰው እያሰበች ስታሳድድ የራሷን ሞት እያፋጠነች መሆኑ ይፋ ሆኗል። በሌላ በኩል መርሲን ከጄሪ ጋራ በመደራደሯ ጊዜዋን በማቃጠሏ እየተቆጨች አሁን ላይ ባገኘቻት በሲፈን ስምምነት ላይ ሙሉ ደስተኛ ሆናለች። ነገር ግን ሲፈን የምታቅዳቸው ነገሮች በሂደት እንደሚሳኩላትና ያለምንም ጥርጣሬ ያለምንም ፍርሃት ሁሉን ነገር ሰክሰስ እንደምታደርግ እርግጠኛ ናት። አሁን ላይ ያለባት ዓላማ ሞርዚናን በእጇ እንዳስገባቻትና ከመርሲን ጋራ መደራደር ወይም ደግሞ ማጥፋት የሚለው ህልሞቿ ናቸው። ጄሪም አሁን ላይ ያለባት ዕዳ ከምንም በላይ ትልቅ ሆኖባትና አሁን ላለችበት ደረጃ አሳሳቢ ላይ ሆናለች። ማንም ሰው ፈላጊነቱን የሚያጣበት ጊዜ ይመጣል። እሷ በቤቱ እኔ ነኝ ልዕልት፣ እኔ ነኝ ሚስት፣ የዚህ ቤት ንግስት ብላ ብታስብም ነገር ግን ውድቀቶቿ እየቀደም ቁልቁል እየሰደዷት እናያለን። በዚህ ደግሞ ይህንን እንዲመሰቃቀል የምታደርገው መርሲ ምንም እንኳን ነገሮቹን ብታጣራም ግን ሲፈንን ፍጹም ባለማወቋ ደግሞ ሲፈን የቤቱን ግልብጥብጥ በማድረግ ወደ ራሷ ዓለም እየቀየረችው ነው። በስሜት የተነሳቸው የእናቷን ገዳይ የሆኑት ማንም ሰው ደስተኛ መሆን የለበትም። እናቴን ዋጋ እንዳስከፍሏትና ወደዛ ዓለም ስለሸኙብኝ እኔም የነሱን ህይወት እያንዳንዳቸውን እነጥቃቸዋለሁ። ደስታ ለነሱ ፍጹም አይገባቸውም በማለት ሙስጠፋን ጭራሽ ወደ ትልቁ ቤት በመጋበዝ እና እንዲረዳት ትጠይቀዋለች። ሙስጠፋና ሲፈን ያላቸው ግንኙነትስ ምንድን ነው? በሌላ በኩል አምነን ከዚህ ቀደም የተላከውን ስጦታ ማን የላከው እንዴት እስካሁን ሊታወቅ አልቻለም በማለት ከጓደኛው ጋር ያወራል። ታዲያ ጓደኛውም ይህ ነገር ለሁሉም ነገር አዲስ ነዋል። ኢቭን እንኳን ሰራተኞች እንኳን ሳናግራቸው ለሁሉም ሰርፕራይዝ ነው የሆነባቸው። ነገር ግን እመኔ ጓደኛዬ ይህ ነገር በቅርቡ ይፋ ይሆናል በማለት ይመልስለትና ያጽናናዋለኝ። ሲፈን አሁን ላይ ከመርሲን ጋር ትልቅ ድርድር እናያታለን። ድርድሯም እሷን የማታግዛት ከሆነ መረጃውን የያዘችባት ቅጂውን ለአምነን ሰጥታተኝ ሁሉ ነገር እንደሚበላሽባት ታስጠነቅቃታለች። አማራጭ የሌላት ሲፈንም ምንድን እንዳረግልሽ ትፈልጊያለሽ በማለት በመንሾካሾክ ታወራለች። አቶ አምነን ጭንቀት ላይ ቢሆንም ከጎኑ የማትጠፋው ፔሌን ጋር ይሄዳል። ፔሌን እንቅልፍ ላይ በመሆኗ ይች ልጅ እየተፈታተነች ነው። ነገር ግን የምትፈታተነኝ ሆን ብላ እንዳልሆነ ልብ ይነግረኛል። ቆይ ተሸንፍ ያለው ማለት ነው በማለት ከሷ አጠገብ ለራሱ እያወራ ነበር። ነገር ግን ስትነቃ ፔሌን ያየችው ነገር ቢገርማትም ቆይ እንዴት መጣህ የሚል ጥያቄዎቿን ትሰነዝርለታለች። አምነንም ከፍ ያለ ነገር ልቤን ይሰማኛልኝ፣ አንቺ ጋር ሰውን ሰላም አገኛለሁ፣ እባክሽ አዲስ ነገር እንድታደርጊ እፈልጋለሁ፣ ህይወቴን እንደ አዲስ ልትመሪ ልትችያለሽ ይላታል። እሷም የጀመርከው ህይወት እኮ አለ፣ እንዴት ወደ እኔ ልትመጣ ትችላለህ? እሱን የሚያደርግልህ ሰው እኮ እኔ አይደለሁም ትለዋለች። እሱም አይ ከአንቺ ውጭ ሌላ ማንም ሊያደርግ አይችልም፣ እባክሽን ልትረጂ ትችያለሽ ሲላትም እሷም ልቡን ካዳመጠች በኋላ እሺ ለጥ ያለ ቦታ እኔ እናንተ ብቻ ራሳችን የምናዳምጥበት ቦታ ውሰደኝ ትለውና መልካም ፈቃደኝነቱን ትጠይቀዋለች። እሱም በደስታ ፈገግ ብሎ እሺ በማለት ይወስዳታል ማለት ነው። ወይዘሮ ሞርዚና ጥርጣሬዋ ያደረባት በመርሴል ላይና በቤተሰቡ ምርመራ እያደረገች ትገኛለች።
ነገር ግን ቀንደኛ ጠላቷ ማን እንደሆነች ባለማወቋ ወደ ተሳሳተ ህይወት እንደሄደችም ግልጽ ነው። የአቶ አምነንን ረዳት ወይም ደግሞ ጓደኛውን በመጥራት መርሲን እዚህ ቤት ለምን እንደመጣችና በኋላስ የት ነው ያለው የሚለውን ጥያቄዎቹን ተሰነዝርለታለች። እሱም እሷ እኮ የዚህ ቤት አንድ አካል ነች፣ እንደፈለጋት የመምጣትና የመሄድ አላት ምናልባትም በማለት ሴቶቹን እሷ በፍጥነት ቀርቧቸዋለች። ይሄ ደግሞ የሆነ ተንኮልና ሴራ እያሴረች እንደሆነ ግልጽ ነው። ስለዚህ ያንን ስጦታ ለምን እንደተላከና ማን እንደላከው በደንብ ማወቅ አለብኝ ስትል እና እያንዳንዱ ሴቶችን ደግሞ ማናገር እንዳለባቸውና እሷ ለምን እንደቀረቧት ወይም ደግሞ እሷ ለምን እንደቀረበቻቸው መጣራት አለበት ስትል፣ ነገር ግን ይህንን እኮ አምነን ማወቅ አለበት ሲላት፣ አይ አምነን በፍጹም ማወቅ የለበትም፣ ይህ ደግሞ በእኔና ባንተ ጉዳይ ብቻ ነው፣ ሴቶቹን ማናገር አለብን በማለት እንግዲህ ወይዘሮ ሞርዚና ቀድማ ነገሩን ለማወቅና እያጣራች ትገኛለች ማለት ነው። ነገር ግን ደግሞ መረጃው አንዴ ታፍኗል፣ በፍጹም ልንማደርስበት ቦታ ስለሆነ አሁን ላይ የሷ ከንቱ ኪሳራ መሆኑን ይፋ እንደሚሆን እናያለን። መርሲን ጭንቅላቷን ያዞራት ነገር የወይዘሮ ሞርዚና ጥያቄዎች ናቸው። ሰላሟን ነስቶታል። በየሄደችበት ሁሉ እየተከተላች እንደ ጥላም እየተከታተለቻት መሆኑ ግልጽ ነው። አንድ ቀን ታጠፋኛለች፣ ቀድሜ ማጥፋት አለብኝ። የወንድሜ ልጅ እንኳን በቁጥጥሩ ስር አድርገዋለች። እናትም እያጫወታት ነው። እኔን እስከ መኖሬ ድረስ መፈጠሬንም ረስቶኛል። ያ ደግሞ ፍጹም እኔ እየሄድኩኝ አላደርገውም። ይህንን ደግሞ ሁሉንም ነገር አበላሸዋለሁ። ሁሉም ነገር በእቅዶች መሄድ አለባቸው። ጀሪ ብዙ ነገር ብታበላሽብኝም አሁን ግን ከሲፈን ጋር ሁኜ ሁሉንም እለቃቅማቸዋለሁ። ሲፈንንም ቢሆን እጠርጋታለሁ በማለት ለራሷ ድርድር ላይ መሆኗን ከራሷ ጋር እያወራች እናያታለን ማለት ነው። ወደ ትልቁ ቤት የመጣው እንግዲህ አቶ ሙስጠፋ ሁሉንም ከተዋወቀ በኋላ ጀሪ ባየችው ነገር ብትደናገጥም ሲፈንን ባለማወቋ ትልቅ ጸጸት እንደምትጸጸት ግልጽ ነው። ሲፈን ትልቁን እንግዳዋን ሙስጠፋን ወደ ቤቱ ስታመጣው ሁሉም ሰው እንዲያከብረው ግዴታ ነው። እዛ ቤት አንድ እንግዳ ከመጣ ሁሉም የገሌ እንግዳ ነው በመባል ይከበራል። ለዚህም ደግሞ ወይዘሮ ሞርዚና ስትታወቀው ወደዚህ ቤት የመጣው ዘመዷ እንደሆነና ትልቁም ፍላጎቱን እንዳገኘች ስትረዳ እንኳን ደህና መጣ ብለዋለች። በሌላ በኩል ሲፈንና መርሲን ሲደራደሩ የሰማችው ሞርዚና የፔሊን ግንኙነት ፍጹም ባለመቀበሏ አቶ አምነንና የአንችን ጽንስ ሊያስወርዱና ሁለታችሁ ሊያለያዩ እንደሆነ ሰምቻለሁ። ስለዚህ ባክሽን መርሲንን አትቅረቢያት፣ ትጎዳሻለች፣ እኔ ምልሽን ብቻ ስሚ ብትላትም ጀሪ በፍጹም መርሲን ይህን የምታረግ ሴት አይደለችም፣ እሷ እኮ እንዴት እንደዚህ ታደርጋለች ትላታለች። እኔ ምልሽን ማሰሜ ከሆነ ለምን እንደሆነ አልነገረችኝም፣ ነገር ግን ሚስጥራቸውን ሰምቻለሁ ስትላት የበለጠ ታዝንና ታለቅሳለች።